ሰላም የቻናላችን ቤተሰቦች ዛሬም በአዲስ ኢንፎርሜሽን በአዲስ ቪዲዮ ተመልሰናል ማለት ነው። እኔ ሰሞኑን ላይክ በጣም ግራ እየገባኝ ያለበት ሳምንት ነው። ምክንያቱም እንዳልኳችሁ በ2018 የሪሚዲያል ፕሮግራም ማለት ነው ዩኒቨርሲቲዎቹ ሰም ዩኒቨርሲቲዎቹ እስከ 8 አይ ቲንክ ዩኒቨርሲቲ ጥሪ አድርጎ ነበር። ከነዛ 8 ዩኒቨርሲቲዎች ማለት ነው ሁለት ዩኒቨርሲቲ ጥሪ ካረገ በኋላ ጥሪውን ደግሞ ያረዘመ ነው ማለት ነው። አንዱ ዩኒቨርሲቲ ቀኑን የተናገረ ሲሆን አንዱ ዩኒቨርሲቲ ደግሞ ኦፊሻሊ ቀኑን አልተናገረም ማለት ነው። እንደሚታወቀው ሁላችሁም ዩኒቨርሲቲዎቹ ጥሪ ካደረጉ በኋላ ስምንቱንም ዩኒቨርሲቲ ማለት ነው በቪዲዮ መተን ኢንፎርሜሽኑን ሰተናቸዋል ማለት ነው። እኔ ደግሞ በዚህ ቪዲዮ የግዴታ መምጣት ነበረብኝ ቢኮዝ ዩኒቨርሲቲ ከዚህ በፊት ሁለት ዩኒቨርሲቲዎችን ጥሪ እንዳደረጉ ከተናገርኩ በኋላ ደግሞ እንዳረዘሙ በቪዲዮ መጥቼ የግዴታ ነው በቴሌግራም ቻናሌም ለቅቄዋለሁ ማለት ነው። ገብታችሁ ማየት ትችላላችሁ። አዳዲስ ኢንፎርሜሽኖችን ሼር የምናደርግበት ምርጥ የቴሌግራም አዲስ ቻናል የከፈትነው ማለት ነው። ወደ 115 ምናምን አባል አለበት ማለት ነው። እያደገ የሚገኝ ቴሌግራም ቻናላችን ነው ማለት ነው። ገብታችሁ ሁሌም ዩኒቨርሲቲዎቹ ጥሪ ሲያደርጉ ሰጀስት የምናደርግበት በአንደኛ ወደ ዩቲዩብ ሰጀስት ሳናደርግ ወይም በዩቲዩብ ቪዲዮ ሳንመጣ በፊት አንደኛ ጥሪውን ወይም እንደዚሁም ኮሚኒቲ ላይ ማለት ነው ግሩፕ ላይ የፈለጋችሁትን ነገር እዛ ላይ መጠየቅ ትችላላችሁ ማለት ነው። ግሩፑን ለመቀላቀል ከፈለጋችሁ የቴሌግራም ቻናሌን ከስር አስቀምጥላችኋለሁ ማለት ነው። ገብታችሁ ተቀላቀሉ ማለት ነው። እዛ እንወያያለን ምን እየተካሄደ እንዳለ እንደዚሁም ቅርቡ ለቴሌግራም ስለሆንኩ ማለት ነው በጣም እንወያያለን። ስለዚህ ብዙ መቆየት አልፈልግም፣ ግን ቪዲዮንም ሳልጀምር በፊት እስካሁን ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረግ እንዳረሱ ማለት ነው። እንደዚሁም ይሄ ቪዲዮ በጣም አሳሳቢ ስለሆነ ለብዙ ሰው እንዲደርስ ፕሊዝ ላይክ ማድረግ እንዳረሱ ማለት ነው። ወደ ገደለው እንግባ። ምን እየተካሄደ ነው የሚገኘው ላላችሁኝ እስካሁን በ2018 የሪሚዲያል ማለት ነው ተማሪዎች ጥሪ ያደረጉ ዩኒቨርሲቲዎች እንደሚታወቀው 8 ዩኒቨርሲቲ ናቸው። ስም ዝርዝራቸው ለምሳሌ ሰላሌ ዩኒቨርሲቲ እንደሚታወቀው ህዳር 2 እና ህዳር 3 መሆኑን ጥሪውን አሳውቆ ነበር። እንደዚሁም ሁለተኛ ቦረና ዩኒቨርሲቲ ህዳር 8 እና ህዳር 9 ብሎ ነበር። ሶስተኛ ደግሞ ቀብረ ደሃር ዩኒቨርሲቲ ነበር ህዳር 4 እና ህዳር 7 የምዝገባው ቀኑ ብሎ ነበር። እንደዚሁም ጂጂጋ ዩኒቨርሲቲ ነው አራተኛው ዩኒቨርሲቲ ጥሪ ያደረገው ህዳር 5 እና ህዳር 8 ነበር። እንደዚሁም አምስተኛው ደግሞ ባህር ዳር ዩኒቨርሲቲ ነበር ህዳር 11 እና ህዳር 12 ነበር የምዝገባ ጊዜው ነው ያለው። ደግሞ ስድስተኛው ዩኒቨርሲቲ ደግሞ መጥቶ ጋምቤላ ዩኒቨርሲቲ ህዳር 15 እና ህዳር 16፣ ሰባተኛው ደግሞ ራያ ዩኒቨርሲቲ ህዳር 22 እና ህዳር 23። እነዚህ ባይዘው ህዳር 8ኛው ደግሞ ጂንካ ዩኒቨርሲቲ ነው። ጂንካ ዩኒቨርሲቲ እነዚህ 8 ዩኒቨርሲቲዎች ነው ማለት ነው። ባይዘው እዚህ ጋር አናውንስመንት ማድረግ ፈልጎ ነገር እነዚህ በእንትን ጥሪ ካደረጉ በኋላ የሚቆዩት ማለት ነው እንደነገርኳችሁ በቲን ነምበር ነው ማለት ነው። ከዚህ በፊትም የሆነ ቪዲዮ ነግሬያችሁ ሰርችላችሁ ነበር። እነዚህ 6 ነገራቶችን ዩኒቨርሲቲ ሳትሄዱ በፊት ማወቅ አለባችሁ ያልኩትን ቪዲዮ በጣም ሰጀስት አደርጋችኋለሁ። ገብታችሁ ቻናሌ ላይ አለ ማለት ነው። እነዛ ቲን ነምበር የሚጠይቁ ዩኒቨርሲቲዎች በጣም ይቆያሉ ማለት ነው። እኔ ባይዘው በዚህ ቪዲዮ ምን ሰጀስት ላደርጋችሁ ፈልጌ ነው ሁለት ዩኒቨርሲቲዎች ባልታወቀ ምክንያት ጥሪውን ካረጉ በኋላ በጣም እንዳራቁ አሳውቋል ማለት ነው። አንደኛው ጂንካ ዩኒቨርሲቲ ነው ማለት ነው። ጂንካ ዩኒቨርሲቲ በ2018 ዓመተ ምህረት በትምህርት ሚኒስቴር ማለት ነው ለሪሚዲያል ፕሮግራም ለተመደቡ ተማሪዎች የዩኒቨርሲቲ ማለት ነው ከጥቂት ቀናት በፊት ጥሪ ማድረጉን አሳውቆ ነበር ማለት ነው። ይሁን እንጂ የምዝገባ ጥሪው ላልተወሰነ ጊዜ የተራዘመ መሆኑን ዩኒቨርሲቲው ገልጿል ማለት ነው። በመሆኑም በቀጣይ በሌላ ማስታወቂያ ጥሪ እስከ አናውንስመንት እስኪያደርግ ድረስ በትዕግስት ጠብቁን ብሏል ማለት ነው። ይሄ ጂንካ ዩኒቨርሲቲ እንደሚታወቀው መጀመሪያ አናውንስመንት አድርጎ ነበር ማለት ነው፣ ግን ላልተወሰነ ቀኑ ላልታወቀ አሁንም አናውንስመንቱን ቀጥሏል ማለት ነው። ምንም ላልተወሰነ ጊዜ ምክንያቱም አልተናገረም። ሞስት ፕሮባብሊ መሆን የሚችለው ፕሪፓሬሽናቸውን ስላልጨረሱ ሊሆን ይችላል ባልተለያየ ነገር፣ ግን እኔ እንደማስበው ፕሪፓሬሽናቸውን አልጨረሱም ማለት ነው። የዶርም ነገር ይችላል ምክንያቱም እኔ ማስበው ይሄን ነው፣ ግን አልታወቀም። ሁለተኛው ዩኒቨርሲቲ ደግሞ በድጋሚ አሁንም ጥሪ ካደረገ በኋላ ቦረና ዩኒቨርሲቲ ለሪሚዲያል ተማሪዎች በሙሉ በ2018 በቦረና ዩኒቨርሲቲ በሪሚዲያል ማሻሻያ ፕሮግራም ማለት ነው የተመደባችሁ ተማሪዎች የዩኒቨርሲቲው ከህዳር 3 እና 4 ከዚህ በፊት ጥሪ ማድረጉን አሳውቆ ነበር። ነገር ግን ደግሞ አሁንም ሁለተኛ የጥሪ ማርዘሙን አሳውቋል ማለት ነው። ይሄ ግን ኦፊሻሊ አናውንስመንት አድርጎታል ማለት ነው። አሁንም ደግሞ የምትመዘገቡበትን ቀን አናውንስመንት አድርጎታል ማለት ነው። ህዳር 8 እና ህዳር 9 ብሎ በ2018
2018 ዓመተ ምህረት ማድረጉን ያሳውቃል ማለት ነው። ነገሩ ምንም አናውንስመንት ባይደረግም ይሄ በተጠቀሱ ቀናት ብቻ በዩኒቨርሲቲው መታችሁ እንደምትመዘገቡ ኦፊሻሊ ተናግረዋል ማለት ነው። እስካሁን እነዚህ ዩኒቨርሲቲዎች ጥሪ ካረጉ በኋላ ለምን እንደሚያረዝሙት አልታወቀም። ግን እኔ ብዙ ትክክለኛ ብዬ ማሰው ፕሪፓሬሽናቸውን አልጨረሱም። የጨረሱ መስላችሁ አሁንም የሆነ የቀራቸው ነገር ሊሆን ይችላል። ለተማሪዎች አስተማሪዎች ኳሊቲ ሊሆን ይችላል፣ የተለያዩ ቁሳቁሶች ሊሆን ይችላል፣ የዶርም ነገር ሊሆን ይችላል፣ አይታወቅም። ሌሎች ዩኒቨርሲቲም ከዚህ በኋላ እነዚህ 8 ዩኒቨርሲቲዎች ናቸው ለጊዜው ማለት ነው። ሌሎች ዩኒቨርሲቲ ሰሞኑን ይጠራሉ ብለን አይ ሆፕ እናስባለን ማለት ነው። እነዚህ ዩኒቨርሲቲዎች በቅርብ ጊዜ አናውንስመንት እንድናደርጋችሁ ቴሌግራም ቻናላችን ጆይን ማድረግ እንዳረሱ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።